ሻሎም ቅዱሳን እንዴት ናችሁ? ጌታ ኢየሱስ ለዘላለም የተባረከ ይሁን። አገልጋይ ወልዶ ነኝ። በዚህ ማለዳ እግዚአብሔር አምላክ የሰጠኝን መልእክት እናገራለሁ። እግዚአብሔር አምላክ ድንቅ ነገር እንደሚናገረን አምናለሁ። ሁላችንም የምናውቀውን ሕዝቅኤል 37 ላይ ያለውን ቃል አነብላችሁና ከዛ በኋላ አጭር እግዚአብሔር የተናገረኝን መልእክት እነግራችኋለሁ። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም አነባለሁ። ከቁጥር 11 ጀምሮ ያለውን አነባለሁ። እግዚአብሔርም እንደዚህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች መላው የእስራኤል ቤቶች ናቸው። እንዲህም ይላሉ፣ አጥንቶቻችን ደርቀዋል፣ ተስፋ የለንም፣ ተቆርጠናል። ስለዚህ ትንቢት ተናገር፣ እንዲህም በላቸው፣ ጌታ እግዚአብሔር እንደዚህ ይላል፣ ሕዝቤ ሆይ መቃብሮቻችሁን እከፍታለሁ፣ ከውስጣቸው አወጣችኋለሁ፣ ወደ እስራኤል ምድርም መልሼ አመጣችኋለሁ። ክብር ለኢየሱስ ይሁን። ይህንን ክፍል ሁላችሁም እንደምታውቁት እስራኤላውያን በባቢሎን ምድር በምርኮ በነበሩበት ጊዜ ላይ ያለውን ሁኔታ የሚያሳይ ክፍል ነው። ቁጥር 1 ጀምሮ ሄዳችሁ ስትመለከቱ ሕዝቅኤል ሲናገር የእግዚአብሔር እጅ በእኔ ላይ ነበረች፣ መንፈስም አወጣኝ፣ ወደ ደረቁ አጥንቶች ወዳሉበት ሸለቆ ወሰደኝ። እነዚህ አጥንቶች በሕይወት ይኖራሉን ብሎ ጠየቀኛል። ሕዝቅኤል ሲናገር ጌታ ሆይ አንተ ታውቃለህ አለ። እግዚአብሔርም እንደዚህ አለው፣ ትንቢት ተናገርባቸው፣ በሕይወት ይኖራሉ። ሕዝቅኤል ሄደና እንደዚህ አለ፣ እናንተ አጥንቶች የእግዚአብሔርን ቃል ስሙ፣ በሕይወትም ትኖራላችሁ አለ። እግዚአብሔር እንደተናገረኝም ትንቢት ተናገሩ። ከዛ በደረቁ አጥንቶች መካከል ላይ ድምፅ ሆነ፣ አጥንት ከአጥንት ጋር ተገጣጠመ፣ አጥንት ከአጥንት ጋር ተገናኘ እያለ ሲናገር አያላችሁ። አሁን እኔ ልነግራችሁ የምፈልገው እነዚህ ሰዎች ለምንድን ነው አጥንቶቻቸው የደረቀው? ለምንድን ነው የተበታተኑት? ለምንድን ነው ተስፋ የቆረጡት ብላችሁ ከጠየቃችሁኝ አሁን ያነበብኩላችሁ ቁጥር 11 ጀምሮ ያለውን ስትመለከቱ እንደዚህ ብለዋል፣ ተስፋ የለንም፣ ከዚህ በኋላ እግዚአብሔር ትቶናል፣ እግዚአብሔር አይጎበኘንም ብለው ተስፋ ቆርጠዋል። ስለዚህ የምነግራችሁ እንደዚህ ነው። እነዚህ ሰዎች ለምን ደረቁ ካላችሁኝ እላያቸው ላይ የሚናገሩት ተስፋ የሌለው ንግግር ነው። እንደዚህ ይላሉ፣ ተስፋ የለንም፣ ተቆርጠናል፣ እግዚአብሔር ምን ብሎናል? ትቶናል ብለው ይናገራሉ። ስለዚህ የሚናገሩት በሕይወታቸው ላይ እንደሰራ፣ የሚናገሩት በሕይወታቸው ላይ እንደበቀለ የምታዩበት ክፍል ነው። ስለዚህ እግዚአብሔር እንደዚያ ትንቢት ተናገርባቸው አለ። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ፣ በሕይወትም ትኖራላችሁ። አይታችኋል። እግዚአብሔር አምላክ በነቢዩ በኩል የተናገረው በሕይወት ትኖራላችሁ የሚል የእምነት ንግግር ነው። እነሱ ተስፋ ቆርጠዋል። እነሱ ዋጋ የለንም ብለዋል። ከዚህ በኋላ እግዚአብሔር አይጎበኘንም ብለዋል። ነቢዩ ግን ሄደና የእግዚአብሔርን ቃል ነገራቸው። ምንድን ነው የእግዚአብሔር ቃል ነቢዩ የተናገረው ካላችሁኝ በሕይወት ትኖራላችሁ የሚል። አብዛኛው ሰው ለምንድን ነው ያልተሳካለት? አብዛኛው ሰው ተስፋ የቆረጠው ለምንድን ነው ብላችሁ ብትጠይቁኝ በዙሪያቸው ላይ ያለውን ሁኔታዎችን ተመልክቶ ሁኔታው የሚናገረውን ስለሚሰማ ተስፋ እንደሌለው፣ ሰርቶ እንደማይሳካለት፣ ሰላም እንደማይኖረው፣ ከዚህ በኋላ ፍሬያማ መሆን እንደማይችል ማሰብ ይጀምራል፣ መናገር ይጀምራል። አይታችኋል። ማሰብ ከጀመራችሁና መናገር ከጀመራችሁ በሕይወታችሁ ላይ ያ ነገር መብቀል ይጀምራል። እግዚአብሔር አምላክ መጣና ንግግራቸውን ቀየረላቸው። እግዚአብሔር አምላክ በነቢዩ በኩል መጣና አስተሳሰባቸውን ቀየረ። ምን በሚል? በሕይወት ትኖራላችሁ፣ ይሳካላችኋል፣ ትበዛላችሁ፣ ትመጣላችሁ፣ እንደገና ከመቃብሮቻችሁ ካላችሁበት ሁኔታ ትወጣላችሁ የሚልን የእምነትን ንግግር ተናገራቸው። ይኸውላችሁ እነዚህ ሰዎች በባቢሎን ምድር የገቡት ወደ ምርኮ ሀገር የሄዱት የእግዚአብሔርን ቃል ባለመስማታቸው፣ እግዚአብሔርን ባለመታዘዛቸው ቢሆንም ግን እግዚአብሔር እንደዚህ የሚል የተስፋ ቃልን ሰጥቷቸዋል። እኔ ስለ እናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም እንጂ የክፋት አይደለም ብሎ በዚያ ሁኔታ ውስጥ እያሉ በማይታዘዙበት ሁኔታ ወደ ምርኮ እንደሚሄዱ እያወቀ እግዚአብሔር እንደዚህ አለ፣ በዚህ ሁሉ ነገር ውስጥ እግዚአብሔር ፍጻሜና ተስፋ እሰጣችሁ ዘንድ ሐሳቤ የሰላም እንጂ የክፋት አይደለም አለ። አይታችኋል። ያንን ቃል ነው ጠላት ያስረሳቸው። ሁኔታው እግዚአብሔር የገባላቸውን ያንን ፕሮሚስ እንዲረሱት አደረጋቸው። ከዛ በኋላ ምን ሆኑ? እግዚአብሔር ትቶናል፣ አጥንቶቻችን ደርቀዋል፣ ተስፋ የለንም የማለት ንግግርንና ሐሳብን ማሰብ ጀመሩ። እግዚአብሔር ደግሞ እንደዚህ ያለ በነቢዩ በኩል የእግዚአብሔርን ቃል ስሙ። ምን አይነት የእግዚአብሔርን ቃል? በሕይወት ትኖራላችሁ። ምን አይነት የእግዚአብሔርን ቃል? ይሳካላችኋል። ምን አይነት የእግዚአብሔርን ቃል? ትበዛላችሁ። ምን አይነት የእግዚአብሔርን ቃል? አስቸጋሪ በሆነ ዘመን ውስጥ 100 እጥፍ ታፈራላችሁ። ክብር ለኢየሱስ ይሁን። ዛሬ በጌታ በኢየሱስ ስም ተስፋ ቆርጣችሁ፣ ነገር ተይዞባችሁ፣ ግራ ገብቷችሁ እግዚአብሔር እንደተዋችሁ እየተሰማችሁ ያላችሁ ሰዎች በጌታ በኢየሱስ ስም ጸልይላችኋል።
ነገራችሁ በሕይወት መኖር ይጀምራል። የሞተ ነገራችሁ በኢየሱስ ስም አሁን ይቀሰቀሳል። ነገራችሁ ከመቃብር ውስጥ በኢየሱስ ስም ዛሬ ይወጣል። ተስፋ ያስቆረጣችሁ ንግግራችሁን ሁሉ እየቀየረባችሁ ትላንትና የእምነትን ንግግር ትናገሩ የነበር ዛሬ ሁኔታው አስቸግሯችሁ፣ ሁኔታው ከብዷችሁ ንግግራችሁን እየቀየራችሁ ያላችሁ ሰዎች በጌታ በኢየሱስ ስም ዛሬ ጸልይላችኋል። የሞተ ነገራችሁ ሁሉ በሕይወት መኖር ይጀምራል። ትሰራላችሁ፣ ይሳካላችኋል። የተዘጉ መቃብሮቻችሁ በኢየሱስ ስም ይከፈታል። በጌታ በኢየሱስ ስም የትኛውም ወሰን፣ የትኛውም ገደል ከላያችሁ ላይ ተነሳ። ትወልዳላችሁ፣ ቤተሰብ ትመሰርታላችሁ፣ ትነግዳላችሁ፣ ትበዛላችሁ፣ እግዚአብሔርን ታገለግላላችሁ፣ ይሳካላችኋል። ተባረኩ። ጌታ ኢየሱስ ለዘላለም የተባረከ ይሁን። አገልጋይ ወልዱ ከሐዋሳ የክርስቶስ ቤተ ክርስቲያን አድራሻችን አፍሪካ በዘጌዛ ኮሌጅ አጠገብ እንገኛለን። መልእክቱን ከተመቻችሁ ለሌሎችም ሼር አድርጉላቸው። ከፍ በሉ። ተባረኩ። ሻሎም ብያለሁ።